ያደረገውን ጫማ ሁሉ አቅ ነበር በዛን ሰዓት በጊዜው ያደረገው ጫማ ያነጭ ጫማ ነበር እና ለመጨረሻ ጊዜ ተሰናባብቼ የቱት በዛች ቀን ብቻ ነው በቃ ከዛ ወዲያ ወንድሜንም አላየሁት ማለት ነው ካም በኋላ የሚሰማኝ ስሜት ያለ ደስታ ማለት ነው ከዚህ ቦታ ላይ ተነስተው ወደ ቤተክርስቲያን መቀበራቸው የክርስቲያን ልጆች ስለሆኑ ያንን ብቻ አስበዋለሁ ማለት ነው በዚያች የጽልመት ምሽት የወጣትነት አበባቸው በእንጭጩ የተቀጨውና በደብረ ብርሃን ወህኒ ቤት እንደ በግ ታስረው የታረዱት ወጣቶች አብዛኞቹ ተማሪዎች የነበሩ ሲሆን በግል ስራ የሚተዳደሩና ሌሎችም እጅግ ደክመው የሚተዳደሩ ወጣቶች ነበሩበት በአውራጃው ውስጥ ተቋቁሞ የነበረው የቀንደኛ ቀሽብር ተዋንያን ኮሚቴ የፈጸማቸውን በርካታ ያፈናና የጭፍጨፋ ተግባራት የሚገልጹ በርካታ የጽሑፍ ማስረጃዎች የተሰባሰቡ ሲሆን በዚህ ታሪክ ይቅር በማይለውና ለዘላለም ከህሊና በማይጠፋው ድርጊት ላይ እጃቸው አለበት ተብለው የተጠረጠሩትንም በቁጥጥር ስር በመዋልና በመፈለግ ላይ ይገኛሉ ከተጠርጣሪዎቹ መካከል ካንዱ ጋር ያደረግነው ውይይት እንከታተል በቅድሚያ ስምንና የሥራ ድርሻ ምን እንደነበር ትገልጽልን በርቅና ወህኒ ቤት ዘበኛ ነኝ ስም ማን ይባላል እንዳይመን ይባላል አሁን ፖሊስ ነኝ ስለዚህ ሁኔታ መታቀቅ ካለ ብታስረዳን አዎ እዚህ በታህሳስ ወር እነኚህ ልጆች ተፈጽመዋል ምንድነው የተፈጸመባቸው ሞት ፍርድ እዚህ አንተ ምን ነበርክ በዛ ሰዓት አረኛ ዘብ ነበርኩ እንዴት እንደሆነ በዝርዝር ብትነግረን እንዴት እንደሆነ በዚያን ጊዜ በማጡ እስረኞቹን አወጣው 39 ልጆች ወጡ ታሰሩ ተረከቡ ስለዚህ ተረሸኑ ይሄንን ያደረጉት እነማን ናቸው ያለንኛ አልቀጭ እኔ አለቃ ሻምበል ደመላሽ ይባላል እሳቸው ናቸው ሌሎቹስ ግድያውን የፈጸሙ ሰዎች ታዲስ የመጡ የደርግ አባሎች ናቸው ይሄ ብቻ ነው ሌላም አለ ይሄ ብቻ ነው በዚያን ቀን ያንተ ድርሻ ምን ነበር የዛን ጊዜ ዘብተረኛ ነኝ ምንድነው ያደረከው አይ ጉድጓድ ቆፈርኩ ተተመቱ በኋላ ቀበራልን ቀበርኩ እስረኞች ይሄ ነው በምን የተቆፈረው ጉድጓዱ በእስረኞች ጉልበት ነው በራሳቸው በማቾቹ ወይስ አይ በሌላ በፍርደኛ እስረኞች ነው በአንድ ጊዜ ነው የተመቱት አዎ እዚህ አፋፍቆሙ አንድ መቷቸው እንዴት ነበር የነበራቸው ሁኔታ በዛን ጊዜ ሲመቱ ምን ይያሉ ነበር አይ ያው ምን አርገናል እንደው ያሉ ነው የተመቱ የሞቱት ከዛ በኋላስ ሌላ የተፈጸመ ድርጊት የለም እዚህ ወህኒ ቤት ግቢ ውስጥ አይ ሌላውን ከዛ በኋላ የለውም እኔ ቅያሬ ብለው ከሐምሌ 1 ነው አዲስ አበባ ተጠርቼ ወደ ቅያሬ ተጠርቼ ይቻላል አንተ ከማስቆፈር ውስጥ ከሌላ ላደረኩን ምትል ወይስ ምንም የፈጸምኩት እንደሌለ ምንም የፈጸምኩት ነገር የለም ደርግ በትረ መንግስቱን ከጨበጠና ባልደከመበት ዙፋን ላይ ከተኮፈሰ ወዲህ ህዝባችን ዳግም ህይወትን በማይመኝበትና ወልዶ መሳምን በማይናፍቅበት የከፋና ከሲኦል የጨለመ ሁኔታ ላይና በሰላም አውላ አግባኝ ከማለት ይልቅ ለጥሩ ሞት አብቃኝ ብሎ ወደሚማጸንበት ወቅት ላይ ደርሶ እንደነበር ከዚህ ትውልድ አምሮ የሚጠፋ አይደለም ይህን በመሰለ አረመናዊ ጭፍጨፋ ቤተሰብ የልጁን ወግ ማዕረግ መብቃት ወጣቱ ተምሮ በኢትዮጵያዊነቱ እንዳይቆራና የድርሻውን እንዳይወጣ ድቅድቅ ጨለማ የተጋረደበት ኮረዳዋ በፊናዋ ለሙሽርነት በቅታ ለነገው እናትነት መድረስ በጥርጣሬ ላይ የተመሰረተና አዛውንቱ ለተሞታቸውን የተመኙበት በአጠቃላይ በደም ከሚነግዱ ጥቂት ደልቃቃዎች በስተቀር የአብዛኛው ህይወት በመኖርና ባለመኖር ጥያቄ ውስጥ ያለፈ እንደነበር ምስክሩ እሱ ብቻ ነው ይህንን ግፍ በአይን አይተው ከታዘቡት መካከል የእነዚህን ምስክርነት እንስማ እሺ ታደሰው ያ ነው የሚባለው እኔም ማውቀው እነኚህ በተሳስ በ69 ይመስለኛል እንትን ረስቻለሁ ግማሹን ተሳስ 16 ቀን 69 ዓመተ ምህረት እዚህኛ ተማሪዎች ወሰረሽኑ ታይቻለ የት እንዴት ሊያው ይቻሉ እስቲ ሁኔታውን ዘርዝረው ይግለጹልን እንዴት ነበር ምን ይሰማውት ነበር እንዴት ነው ያዩት ወህኒ ቤት ላይ ምን ደረሰ ብዬ መጥቼ ተንከባልዬ መጥቼ አየሁት እሺ መተወለጋ ደምላሽ እዚህ ጋር ቆመዋል እዚህ ረሸናቸው በጥይት ከመቱ በኋላ በቦምብ እንደገና መቱት ሰዎቹ አልሞት ስሉት
ይሄ ይሰማ ነበር። ምን ይሰማ ነበር? እንደው ሟቾቹስ ምን አይነት ድምጽ ያሰሙ ነበር? እንደው በአካባቢውስ ምን አይነት ስሜት ነበር የነበረው? አካባቢ በወታደር ተከበዋል። ማንም እዚህ የቀረበ የለውም። እኔ እዚህ በመሆኑ በባህር ዛፍ ውስጥ ተንከባልዬ መጥቼ ምንድነው ስሉት ምንድነው አንተ ስሉት አይ ወይን ቤት ላይ ምን ደረሰ ብዬ ነው አልኩት። ጥንቃቄ አልነገሩንም። በኋላ ልጆቹ እዚህ ሲጮው ቀን ሲቆፍሩ ውሎ ማታ እዚህ ሲረሽኑት አየሁት። የቆፈሩትም ሟቾች ናቸው። አሁን ቀኝ እጁንና ይሄንን አንገቱን የቀኝ እጁንና አንገቱ የግራ እጁ የለም። ይሄንን ተቆርጦ የተቆረጠው ነው የኔ ውሻ ጎትተው አመጣች። እየተመጣችሁ ይው በርዛፍ ውስጥ እሺ። አሁን ያንን አንሱ እንዳልል ይሄ ወይን ደግሞ ራሴ እንትን እንዳልለው የዘመድ ይሆናል ምናምን ብሎ ደግሞ ረሹን ያህል ብዬ ለሊት ተደብቄ ይዞ መልሼ የቀበርኩት። ቆራው ተቆፍሮ አቃጥሎታል። እኔ ላይ ወርውሮ አወጥቶ አሁን በ83 ምኑን ሬሶ አሁን በ83 አሁን ከዚህ ጋር ቆፍረው እያወጡት ለሽንት ማጠራቀማ እናደርጋለን ብለው እኔ ላይ የወርወሩ ወደዛ ጋር በዚህ ምክንያት የተነሳ ከፖሊሶቹም ጋራ ብዙ ጥል ደረሰ። ይሄን የሚያደርጉት እነማን ነበሩ? መቶለጋ ስዩም ደጉ ይባላል። አሁን ሬሶውን አውጥቶ እንትን እኔ ወደዚህ ስመልስ ለምን እንደዚህ ታደርጋላችሁ ስል የበሬ አጥንት ነው ምን አለበት አሉ። አይ የበሬ አጥንት የሰው አጥንት አላቅም እኔ ጭንቅላቱን አላቅም ብዬ ወደዚህ መለስኩት። በዚህ የተነሳ ብዙ ጥይትም የቦምብ መጣል ሁሉ በዚህ ምክንያት ከሰሱኝ። እዚህ ጋር ወስዶ አቃጥሎታል። ስሜ ክንፈ ገብረሃና ነኝ። በወቅቱ እኔም እዚህ ውስጥ እስረኛ ነበርኩ እና እነዚህ ጓደኞቼ ናቸው። እዚህ ውስጥ የተቀበሩት 29 ወንዶች አንድ ሴትና 30 ናቸው እዚህ የተቀበሩት። 35 ነን ልንታሰር ልንገደል እዚህ ሳይሆን እዛኛው ነበረ ጉድጓድ ቆፍረን ታስሬ ነበር። እኔም ከዛ ነው መተው እዚህ ታስረን እዚህ የተረሸኑት። ጉድጓዱ ራሳቸው ናቸው ቆፈሩት? ጉድጓዱን ማን እንደቆፈረው አላውቅም። ጉድጓዱን ግን አይቼዋለሁ። እኔም አንተ እዚህ መተህ እንዴት ልድን ቻልክ? ይሄን ልድን የቻልኩበት ግንቦት ወር ውስጥ 70 ዓመተ ምህረት እዛ ልንገደል ነበር። 35 ነበር። አሁን በወቅቱ የአውራጃ አስተዳዳሪው አበበ መላኩ ይባላል። ረዳቱ አባትነህ ይባላሉ። አይሆንም እዚህ አይገደሉም በሚል ንግግር ተደረገ መሰለኝ። ካሳ ያራጋው የሸዋ ክፍለ ሀገር የደርግ አባል ነበሩ። እሳቸው ሳያወጥ ተባለና በዛ ሳንገደል ቀረን እዛ እና ተዛ አዲስ አበባ ሄደ። ጉዳያችን አዲስ አበባ ሄዶ ከዛ ተጠንቶ መጣ። ሐምሌ 14 እዚህ መጣ። ሐምሌ 14 ውሳኔው ተሰጠን። እኔ የግል ነው ክሱ ጸረ አብዮት አይደለም ተነኝ ይለያል የሚል በዛ ነው የቀረሁት። እኔ ማን ነበር የረሸነው? እዚህ አካባቢ የረሸነና ከናበረው ማን ነው? በርግጥ ግንቦት 27 ተላኛው እስር ቤት እዚህ መጣን። እዚህ ወህኒ ቤት እጃችን በካቴና ታሰርን። በመዘጋጃ ቤት መኪና ተጭነን መጣን። እዚህ አረፍን። 35ቶቻችን ለብቻችን አንድ ክፍል ታሰር ለመገደል የተቀመጥን ነበር። ስንጠባበቅ ሐምሌ 14 ውሳኔው ከመጣልን በኋላ ልክ ከቀኑ በ10 ሰዓት የደብረ ብርሃን ተማሪዎች ሽንት ቤት ውጡ ተባልን። ሽንት ቤት ወጣን። ተዛ ስንመለስ እዚህ ጋር ቆሙ ተባልን። ሻምበል ደመላሽ ቆምን። አሁን እንደገና ስማችሁ ይጠራል። የምትጠሩት ሰዎች ወደ ህዝብ ድርጅት ተመልሳችሁ ቃላችሁን ታስተካክላላችሁ ተባል። አሁን የስም ዝርዝር ወጣ። ሲጠራ አይ እኛ አውቀነዋል ግድ የለም አሉ። እነዚህ የሚሞቱትም አውቀነዋል እኛ የምንፈልገው ሞትን ነው አሉ። ፎከሩ። ስማቸውን ተጠራ፣ ተዘረዘረ። እኔ መግሬት ታስሬ ነበር እግር ብረት። አሁን በስም ዝርዝራቸው ተጠቆመ። ሌሎቻችን እኔ መግሬን ተፈታውና ወደ ውስጥ ገባሁ። ከዛም በኋላ እነኚህ ለብቻቸው ተቀመጡ። ማታ መኪና መጣ ከጨለማው። እኔ ሰዓቱን አላውቅም። በመኪና አወጧቸው፣ ወሰዱ። እኔ የት እንደገደሏቸው አላውቅም። አሁንም ደግሞ
ከዛን በኋላ መኪናው አሁንም ድምጡ ይሰማል መጣ እዚህ እንደተቀበሩ በማግስቱ አይቻለሁ። የህዝቦችን የፍትህና የአርነት ትግል በጠመንጃ አፈሙዝ ያፈነ መስሎት የግፍና የልቂት ክንዱን በመሳለ ከፍጅት ተባባሪዎቹ ጋር በዚህ የደብረ ብርሃን ወህኒ ቤት የሞት ጽዋ እንዲጨልጡ የተደረጉት የእነዚህ እምቡጥ አበባዎች አጽም የሰው ልጅ ወግ ማዕረግ አገኘ። ከ14 ዓመታት በኋላ ከተጣለበት ተነስቶ ለጸሎተ ፍትሐት በቃ። እንዳለቅሱ ታፍነው በልጅ ሐዘን ተቆራምደው የነበሩ እናቶችና ህዝቡ የሟች ልጆቻቸውንና ወገኖቻቸውን አጽም አጅበው ሲጓዙም ዳግም ይህን አይነት ሰቆቃ ዳግም ይህ አይነት ሽብር እንዳይደገም በማስገንዘብ ወንጀለኞቹ ለፍርድ እንዲቀርቡ ጠይቀዋል። ዘላለማዊ ክብር በቀይ ሽብር ለተጨፈጨፉት ሁሉ እንዲሆን ተመኝተዋል። ለዘላቂ ሰላም መታገሉ ለዚህ ሁሉ ዋስትና እንደሚሆንም አረጋግጠዋል። ቀይ ትርኢት ሰራን እያሉ የተቆራሩት ጀብደኞች ክቡር የሆነውን የሰው ልጅ ስጋ ለተራቡ አውሬዎች መጣላቸውን እያደነቁ ባወሱበት በዚህ አደባባይ በእውነተኛ ታጋዮች አሸናፊነት ይህንን ለማየት ከታደሉት የሟቾቹ ቤተሰቦች አንዳንዶቹ ይህንን ቀን ማየታቸው ለዚህ መብቃታቸውን ትንሣኤ ነው ብለውታል። ይኸው እንደምታዩኝ በልጄ ሐዘንና በልጄ መከራ ያለ መልኬ መልክ አውጥቼ ከመልኬ የተለየ መልክ አውጥቼ አንድ ያለኝ ልጄ ማን በዓለም የታወቀ ከብዙ ቦታ ፈተና አልፎ ወደ ውጪ ለመሄድ ትንሽ ቀን ሲቀረው በመቀኝነትና በቀበሌ ሊቀመንበር ምቀኝነት ምክንያት ልጄን ገለውብኛል። ይህንን ለማንም የተሰወረ አይደለም። እኔ ከዚህም ጨምሬ የምናገረው ነገር የለም።
ምንድነው በአካሉ ላይ የደረሰበት ጉዳት? ይኸው እንዴት ሊደርስበት እንደቻለ እኔ 3 ወር ነው ወደ 3 ዓመት ገነማ ከንግድ ዓለም ንግድ ትቼ በየንዴት ብዛት በየካቲካላውና በመጠጥ ኃይልና ጎሮሮዬን በመያዝ ለዚህ በሽታ በቅቻለሁ። አሁንስ መጨረሻ ላይ ለዚህ በብቃቱ ምንድነው የሚሰማውት? በጣም ደስ ብሎኛል። ከዚህ በለጠ ደስታ ይሄማ ምን ለማንም የሚሰወር አይደለም። ደስታ ግልጽ የሆነ ደስታ ነው። አሉኝ ዳቦ ቤት ነው አልኳቸው። ወሰዱ፣ ገደሉ። እኔ ሊታሞብኝ ነበር። እሱ በሞተ በ15 ቀን እነሱ ያንን ገደሉ። ሌላ ምንም አውቀው ነገር የለም። ይሄ ስንተኛ ልጅ ነው? ስንተኛ ልጅ ነው? ከወንድ እሱ 3ኛ ነበረ። አሁንም ከዚህ የእሱ ታናሾች አሉኝ። አሁን ይሄንን በማየቱ ምንድነው የሚሰማው? ሆይ ምን እልል እያልኩ አይደል የመጣሁት። አይታችሁኝ የለም ሁኔታዬን። እኔ ምንም የዚህን ደስታን የመግለጽም በሰው ፊት ይሄው እየታየ መግለጽም አልችልም። ከዚያ ቦታ አንስቶ እዚህ ቦታ ማድረስ መቼም እንጃ አይመስለኝም። ምን ሳልሞት ይሄን ማየቴ መቼም ትልቅ እድል ነው። ደምሳሽ በቀለ የሚባል ነበር። ከሀራምባ የመጣ ልጅ ነው። በእውነት ምንም ነገር የማያውቅ ቀበሌ 6 ውስጥ ነበር የሚኖረው። ሌሎች ሲሸሹ እሱ ግን ራሱን በማመን እኔ አይደለሁም አልሄድም ብሎ ከዚህ ቦታ እዚሁ እንዲገደል ተደርጓል። ሞቷል በእውነት። እና እኔ እንደው አጋጣሚና አርጌ አጋጣሚ አግኝቼ ስላነሳሁት ነፍሱን ይማር ነው የምለው በእውነት። በስንቅ የሀራምባን አካባቢ የምታውቁት ካላችሁ ትኖራላችሁም። የመብረት ዳገት 4 ሰዓት የሚፈጅ ነው። ከዚያ በስንቅ የተማረ እናቴና አባቴን እረዳለሁ ሲል እንዲሁ የቀረ ልጅ ነው። ይህን ለመናገር ስለፈለኩ ነው የመጣሁት። አሁን ምንድነው የሚሰማኝ በማየት? ይህን በማየቴ በእውነት ከጋዜጠኛ ለቀረበልኝ ጥያቄ ነው ከፍተኛ ደስታ ነው የሚሰማኝ። ከፍተኛ ደስታ። አጋጣሚ ሁሉ ነገር እንደው በእውነት ደግሞ ሌላ ተአምር እናያለን ብዬ ነው እኔ የምገምተው። ይሄ ነገር በመደረጉ ሬሳ እንኳን የት ወደቀ ተብሎ በዚያን ወቅት ታውቃላችሁ ግማሾቻቸው እቤት እንዳይለቀስ በጥበቃ ጓዶች እየተከለከለ መታሰርም ነበር መገረፍም ነበር በወቅቱ። እናትየዋ እንኳን ውሎ እንዳያውሉ ሀራምባ ውሎ እንዳያውሉ ተከልክለዋል። እና በጣም ነው ደስ የሚለኝ ነው የደብረ ብርሃን ስላሴ ህዝቡን ለዚህ ዓለም ነው እንጂ ለቅሶ አይደለም። ወንድሞቻችን አይናችን እያየ ያስተማርናቸው በሽንት ቤት ጉድጓድ ውስጥ ተቀብረው በመገኘታቸው በጣም እናመሰግናለን። አመሰግናለሁ። ሁሉም ወንድሞቼ ናቸው። ለኔ ለራሴ ወንድም ብቻ አይደለም የማለቅሰው፣ ሁሉም ወንድሞቼ ስለሆኑ ለደብረ ብርሃን ስላሴ ላበቁን ለስላሴ በተለይ እዚህ ለተሰበሰበው ሁሉ ህዝብ በጣም ነው የማመሰግነው። ወንድሜ ብቻ አይደለም ይሄ ሁሉ ልጅ እንዲ ሽንት ቤት ገብቶ የቀረው። እኔ ሌላ የምናገረው ነገር የለኝም፣ ምንም የምለው ነገር የለኝም፣ የመናገር ኃይል የለኝም። ለዚህ ላበቃችሁን ምስጋና ለማቅረብ ነው የቀረብኩት እንጂ ሌላ የምናገረው ነገር የለኝም። ከእናቴ ፊት ሄዶ ተደፍቶ የቀረው ወንድሜን ነፍሱን ይማር ነው የምለው። በቃ ሌላ የምናገር የለኝም። እኔ እንኳን ጸጋያ ነው የምባለው፣ ያሰፋ አባት ነኝ። አንድ ልጅ ነው። የእቴ ልጆች 3 አንድ ላይ እዚህ የሽዳኛ ኪዳኑ አሰፋ ይሄ ቅድም አሁን ያራምባ ልጅ ነው ያለው እኔ ቤት ነበሩ። ከኔ ቤት ሄደው ነው የተገደሉት። አሁን ሁሉም ልጆች እንደ ልጆቼ ነው የማያቸው። እኔ በሰፊው ደስ የሚለኝ በተለይ እኔ 3 እህቶቼ ልጆች አንድ የራሴ ልጅ አሰፋ ጠጋ የሚባለው ስለሆነ ሁሉም እንደኔው ልጆች ሆነው ነው የሚታዩኝ። በጣም አመሰግናለሁ። አሁን በይበልጥ ደስታዬን ብቻ ነው አሰማው። እኔ እንኳን የምኖረው ቀደም ሲል ባንኮር ወረዳ ውስጥ ነበርኩኝ። ምክንያቱም ልጄ እዚህ ይማር ነበረ፣ ከበደ በርድ ይባላል። በመጨረሻውም ይሄ የሀፓንትን እንደፈነዳ ልጆቹ ተይዘው በሚሰቃዩበት ጊዜ አምልጦ ሀራምባ ምክትል ወረዳ አስተዳደር አካባቢ ወደ እናቱ ዘመዶች ጋር ሄዶ ተቀምጦ ነበር። ነገር ግን በወቅቱ የዛ ወረዳ አስተዳዳሪ የአስር አለቃ ኃይሉ ታረቀኝ የተባለው ሁኔታውን ተከታትሎ ካለበት ቦታ ይዞ አመጣው ታደሰ መዘምር ከሚባለው ጓደኛው ጋር። ከዚያም ወደ አውራጃው
ህዝብ ድርጅት ላከው። እኔንም እንደዚሁ በጊዜው የገንዘብ ሚኒስቴር ተጠሪ ስለነበር ሂሳቤንም በኦዲተር አስመርምሬ እስክጨርስ ድረስ ታሰርኩ። መጋቢት 23 ቀን መጣሁ። እዚሁ 45 ቀን ታሰርኩኝ። በመጨረሻ ምን እኔን ለቀቁ። ልጁንም ይኸው ሐምሌ 1 ለ2 አጥቢያ ገድለውታል። የሆነ ሆኖ ጊዜና ታሪክ ሁሉን ነገር መርምሮ ግልጽ ስለሚያወጣው እነሱ በሰገራ በወህኒ ቤት ውስጥ በሰገራ ቤት አካባቢ ቢቀብሯቸውም እግዚአብሔር መልካም ፈቃዱ ሆኖ ነፃ ወጪውን ኢህአዴግ ያንን ግዙፍ ሰራዊት ጠራርጎ ጥሎ ከገባ በኋላ የእነዚህን ልጆች ከረገፉበት ቦታ አውጥቶ ለቅድስት ቤተ ክርስቲያን እንዲገቡ ስላደረገልን ከፍተኛ ምስጋና ይሰማኛል። ከዚህ የበለጠ ምን ዓለም አለ? ከዚህ የበለጠ ምን ተድላ አለ? እኔ ግን በዚህ ከተማ ውስጥ የኔ ልጅ እንዲያደርጉኝ ብዬ የምናገረው ነገር የለም። ዋናው ዓላማ 10 አለቃ ኃይሉ ነው። እንዲያውም ወደ 17 ሰዎችን በግፍ አስጨፍጭፎ በ14 እንዳይቀበሩ አዞ በ14 ቀናቸው ጅብ በልቷቸዋል። በሀራምባ ከተማ ውስጥም እንደዚሁ 4 ይሁን 3 ሰዎችን ገድሎ አትቆሩ ብሎ ቢሄድ ነገር ግን ህዝቡ በእኛ ላይ ኮሌራ በሽታ ይነሳብናል ብሎ ቀብሯቸዋል። እንዲሁም አልያምባ ከተማ ውስጥ 2 ይሁን 3 ሰዎችን ገድሎ ጥሎ እንዳይቀበሩ ብሎ አዞ ስለሄደ ከተማ ለአቺ አልያምባ ከተማ ለጎረቤላ ከተማ 15 ኪሎ ሜትር ስለሆነ ርቀቷ ህዝቡ ፈርቶ ውሻና ጅብ በልቷቸው በመጨረሻውም ውሾቹ እንዲያውም በቁም የሚሄደውን ሰው እያሳደዱ ስላስቸገሩ በጥይት ተገድለዋል። ሌላም ብዙ ነገር አለ፣ ስንቱ ይታወሳል። እድሜ ለኢህአዴግ ለዚህ ላበቃን ምስጋና ይድረሰው። እሺ ወላጆች ፍረዱኝ። እኔ የነበርኩት በከሰም ወረዳ አገልግሎት ኃላፊ ነበርኩ። እንደ አጋጣሚ እረፍት የለኝም አልመጣም። የልጄን መታሰር ሰምቼ በ15 ቅዳሜ መጣሁ። እሁድ ጠዋት ወህኒ ቤት ወርጄ በሩቁ እንደዚህ እንደ ስላሴ ይሆናል በሰላምታ ብቻ እጅ ለእጅ ተያየን። በማግስቱ ሰኞ ጠዋት መሞቱን ሰማሁ። ውሎ ለመዋል እንኳን ከዚህ ከከተማ እንዳልወጣ በጥበቃ ጓድ ተከብቤ ወላጆቼ በገጠር ውሎ ሲያውሉ እኔ እንደ እስረኛ ቤት ይዋልኩ ነኝ። ወላጆች ፍረዱኝ። የእሱ ጓደኞች ታላላቅ ቦታ ላይ ነው ያሉት። መጥተው ባየሁ ጊዜ ለአንዳንድ በዓልን በሚመጡ ጊዜ ጓደኞቹን እያየሁ 17 ዓመት ሙሉ በሀዘን ላይ እንዳለሁ ነኝ። ልጄ በግፈኞች መሞትክን ስሰማ ማልቀስ ነውር ሆኖ ሐዘኔን ስቀማ ብሶቴ ሐዘኔ እረ ስንቱ ለኔ ባይታወር ሰው ሆኜ በገዛ ወገኔ የገባሁት እድር ላንተ አይሆንም ብለው የወላድ አንጀቴን በምሬት አቃጥለው እርግጠኛ በሆነ ወጥተህ በመቅረትህ እንዲህ አልነበረም የምሰናበት ከገዳዮች ጋር አብሬ የበላው እንዳልተበደልኩኝ ልጅ እንዳልተቀማው ሽምቅቅ ብዬ ኖርኩኝ ስንቱን እየሰማው ይኸው ጊዜው ደርሶ የሚስጥር ሐዘኔ በኩራት ካስቆመኝ ላልቅስ ከወገኔ ባይታወር ሰው ሆኜ ኩርምት እንዳላልኩኝ ይኸው ልጄን ዛሬ በማረግ ቀበርኩኝ ትኩስ ሬሳውን ትናንት ነፍገውኛል አጽሙን አግኝቻለሁ በቃ ይበቃኛል ስጋ ከሚበሉ ስጋ መች ይገኛል ስጋ ከሚበሉ ስጋ መች ይገኛል ይህንን ላለፉት 14 ዓመታት በደብረ ብርሃን ወህኒ ቤት ውስጥ ተደብቆ የነበረውን ግፍ አደባባይ በማውጣትና የሟቾቹ ማጽም በክብር እንዲያርፍ ለማድረግ የተቋቋመው የወላጅ ኮሚቴ አብይ ሚና ተጫውቷል። ይህንን ጥረት ከኮሚቴው አባል እንስማ። ይሄ ኮሚቴ የወላጆች ኮሚቴ ነው። ወላጆች የተወሰኑ ወላጆች ተሰባስበው ከኢህአዴግ ተወካዮች ጋር ይህንን ጉዳይ ለማስፈጸም ወንጀለኞችን ለማስያዝ የእነኝህን ወጣቶች ዝክረ ሰማዕታት ቀን ለማክበር ዝግጅት ተጀመረ። በዚህ ዝግጅት ላይ በመጀመሪያ አካባቢ ብዙ ቤተሰቦች ወደዛ ስብሰባ ቦታ እና በዚህ ዝግጅት ቦታ ላይ ለመምጣት ፈቃደኛ አልነበሩም። ምክንያቱም ከፍተኛ የሆኑ የኢሰፓና የሜሶን እንትኖች ነበሩ፣ ርዝራጆች፣ ቃሪ እንትኖች በቤተ ክርስቲያን ለስላሴ ተውት ነገሩን በሽምግልና ይሁን ለምን ደማችሁ ትቃባላችሁ የሚል አንዳንድ ኢንፎርሜሽን ስለነበረ ትንሽ ችግር ገጥሞን ነበረ በወቅቱ።
እኛ ግን ከእለት እለት ሁኔታዎችን እያስተካከልን ስንመጣ የኢህአዴግን ተወካዮች ከፍተኛ የሆነ ጥረት በማድረግ ከእኛ ጋር ስራውን ሲያከናውኑ ቆይተው የተለያዩ የቀይ ሽብር ተዋናይ የነበሩ በምርመራ ክፍል በዘመቻ አስተባባሪ ኮሚቴ በተለያየ ወንጀለኞችን ዶክሜንት አግኝተን እነኛን ሰዎች የተወሰኑ ሰዎች በዚሁ አካባቢ እንዲያዙ አድርገን ተይዘዋል። ያልተያዙ ሰዎች አሉ። እነሱም እንዲያዙ ጥረት እንዲደረግ ተደርገዋል። በሶስተኛ ደረጃ በሌላ ቦታ ታስረው በእስር ላይ ያሉትን ወደዚህ ከኢህአዴግ ጋር በመሆን ነገሮችን በማዕከላዊነት በመጠበቅ ወደዚህ ለማስመጣት ጥረት እናደርጋለን እና ይህን የመጨረሻውን የዝክረ ሰማዕታት እንትን ሁኔታ ለማስጨረስ ከሀውልት አሰሪ ኮሚቴ ጋር የቤተሰብ የወላጅ ኮሚቴዎች 5 ነበር የተመረጥን። እኛ የቤተሰብ የወላጅን የሟች ቤተሰቦች ከዛ ኮሚቴ ጋር በመሆን ይህን የሀውልት ማሳረፊያ ቦታ አሰርተን በዛሬው ዕለት የተፈጸመው ከፍተኛ ድል በቅተናል። አሁንም በሚቀጥሉት ታህሳስ 16 ቀን የወጣቶቹ የተረሸኑበት 14ኛ ዓመት በመሆኑ ከልዩ ልዩ ተራድኦ ድርጅቶችና ከቤተሰብ መዋጮ አድርገን ከፍተኛ የሆነ የመታሰቢያ ሐውልት ለማሰራት እቅዳለን። እንግዲህ ይሄ ነው። ሰፊው ሕዝብ የተዋለበትን ግፍ በአዲስ ሕይወትና ሁሉንም ከዓይነ ሕሊና ባሻገር በመዘከር ዳግም ወደዚህ አይነቱ መራራ ዓለም ላለመመለስ በቁርጠኝነት በሚነሳሳበት ወቅት ላይ ደርሷል። በመሆኑም ይህንን ባለፉት 17 ዓመታት ውስጥ በተካሄደው ትግል በደሙ የተቀዳጀውን ድል ላለማስነጠቅና በውድ ታጋይ ልጆቹ የፈካውን የሰላምና የነጻነት ፋና የበለጠ እንዲደምቅ ለነገው ትውልድ አኩሪ ታሪክን ለመተውና የሽግግር መንግስቱ ትልሞች እንደ እንቁ ፈርጥ በድል ለማንጸባረቅና በተለይም ታሪካዊ ዓላማው በሙሉ